ሰላም ጤና ይስጥልኝ የዩቲዩብ ተከታዮች ዛሬ ይዤላችሁ የቀረብኩት ለሄሞሮይድ ወይም ፊንጢጣ ኪንታሮት ነው። ይህ ህመምን ብዙ ሰዎችም አመመን ብለው ህክምና እንዲሁም ለቤተሰቦቻቸው ለመናገር ከባድ የሆነ ርዕስ ወይም ህመም ነው። አብዛኛውን ጊዜ ጥናቱ የሚያመለክተው ከ10 ሰው 7 ሰው ተጠቂ እንደሆነ ወንዶች ላይ የሚያይል እንደሆነ ይነገራል። ይህ ህመም ምንድን ነው ብለን ስናይ በሰውነት ወይም በፊንጢጣ መጸዳጃ ክፍላችን ላይ አላስፈላጊ የደም ስሮች መወጠር ወይም ማበጥ ነው። ይህ ምልክቶች ምንድን ናቸው ስንል መድማት፣ ህመም ስሜት ማሳከክን ይጨምራል። ለዚህ ደግሞ ህመም ተገላጭ የሚያደርጉን የሰገራ ድርቀት፣ ከመጠን በላይ ውፍረት፣ እርግዝና፣ ከወሊድ ወቅት ሊከሰት ይችላል። ከቤተሰብ ስር ያላቸውን ምግቦችን አለመመገብ፣ ስጋ ማዘውተር፣ ብዙ ሰዓት መቀመጥ እንዲሁም ውሃ አለመጠጣትን ያካትታል። ይህ በዋነኝነት በሁለት አይነት የኪንታሮቶች አሉ። አንደኛው ኢንተርናል፣ ሁለተኛው ኤክስተርናል። ውስጣዊ ወይም ኢንተርናል ሄሞሮይድ ብዙ ህመም የሌለው ነገር ግን በምንጸዳዳ ወቅት ከሰገራ ጋር አብሮ ደም ይመጣል። እንዲሁም ህመሙ ስሜትም እንደ ህመሙ ስሜት በአራት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ደረጃ ተብሎ ይከፈላል። ግን በዚህ ሰዓት ህመሙ እያየለ ሄዶ ሶስተኛ ደረጃ ከደረሰ እንዲሁም በምንጸዳዳ ወቅት ደም ማይቆም ከሆነ የህክምና ባለሙያ ማማከር ተገቢ ይሆናል። ሌላ የጤና መዘዝን ስለሚያጋልጠን ማለት ነው። ኤክስተርናል ወይም ውጫዊ የምንለው በጣም ከፍተኛ ህመም እና እብጠት ያለው በምንጸዳዳ ወቅት በእጃችንም እብጠቱን መዳሰስ እንችላለን። ጠቅለል ያለ ህክምና ሆም ኬር እንዴ በቤታችን ራሳችን ማከም እንችላለን ስንል በቂ የሆነ ውሃ መጠጣት፣ መጠነኛ ስፖርት መስራት፣ አለማጨናነቅ እና መጠነኛ የሆነ ስፖርት መስራት፣ ረዥም ሰዓት አለመቀመጥ፣ በተለይ ከሙያ አንፃር ብዙን ጊዜ የምንቀመጥ ከሆነ መቀነስ፣ ስር ያለው ምግብ መመገብ ክብደትን ለመቀነስ፣ ሲት ባዝ ወይም ለብ ያለ ውሃ ውስጥ መታጠቢያ ውስጥ መነከር በጨው ትንሽ ጨው አድርጎ ማለት ነው። ይህ ተገቢ ይሆናል። ይጠቅማ ካላችሁ ሼር በማድረግ እንዲሁም ደግሞ እንዲታይልኝ እንድታበረታቱ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁኝ ብታበረታቱኝ ደስ